ታላቅ ወንድሜን እስክስ ብለን ሄዳር ነው። ይሄ ቪዲዮ የድግሱ ቀንና ከድግሱ አንድ ቀን በፊት የተቀረጸ። አቤት የከብቱ ስጋ እንዴት አባቱ እንደሚያኮራ ሙሽራው ገና ካሁን ይውላችሁ እስክስ እያለ ነው ማለት። ሳልናገር ማለፍ ማልፈልገው ደግሞ ጓደኞቹ በኢየሱስ ምን አይነት ጓደኞች እንዳሉ በወንድሜና በቤተሰቦቼ ስም በጣም ነው የምናመሰግናችሁ፣ በጣም ነው የምንወዳችሁ። ለፕሮግራማችን ደግሞ ኦሪያ ዲኮር ከዚህ ወደዚህ ነበር የቀየረች። ያኔ ቆንጆ እጅሽ ይባረክ። በጣም የሚያምርና ቆንጆ ዲኮር ነበር የሰራችን። በቃ ያሳየዋትን ኢንስፖ ቁጭ ነው ያደረገው። ዘንድሮ ሴቶቻችን በርትተናል ነው መላው። ይሄን የመሰለና ደግሞ ለትላልቅ ፕሮግራሞችም ከፈለጋችሁ ከታች ባለው ስልክ ቁጥር ደውሉላት። ምንም ዲሳፖይንት አታረጋችሁ። ሌላ የተለያየ ስራዎቿን የፖስተችበትን አካውንቷን ደግሞ ካፕሽን ላይ ሜንሽን አደርግላችኋለሁ። አካውንቴ ደግሞ ዴዲ የሆነ ስለሆነ ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁን እንዳትረሱ። ባይ ዘ ዌይ ሴቶቻችን በርትተናል ስላችሁ በምክንያት ለፕሮግራሙ ይሄን የመሰለ ቆንጆ ኬክ የሰራችልኝ ደግሞ ጃዜል ፓስተሪና። እሷም በቃ የላኩላትን ኢንስፖ ቁጭ ነበር ያደረገችው። በዛ ላይ ደግሞ እንዴት አባቱ እንደሚጣ። በነገራችን ላይ እኔ አዳማ ስለምኖር ልጆቹ አዳማ እንዳይመስሏችሁ የአዲስ አበባ ልጆች ናቸው። እኔም ቤተሰቦች አዲስ አበባ እንዳሉ ታውቃላችሁ። ፍሪጁስ ማድረግ ረስተን በራሳችን ጥፋት ነበር እንደዚህ የሆነብን፣ ግን ስቲል በጣም ጸዴ ነበር። የኔ ቆንጆ በቤተሰቦቼ ስምና በእኔ ስም በጣም ነው ማመሰግነው። ፕሊዝ ሴቶችን ስናበረታታ ቪዲዮአችን ደግሞ ቫይራል መውጣት ስላለበት ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ በድጋሚ እንዳረሱ። ቴንክስ ፎር ዋቺንግ ጋይስ ባይ